በኒ እስራኤል ማለት የያዕቁብ ዘሮች ማለት ነው። የነብዩላህ ያዕቁብ ዘሮች 12 ናቸው፣ ነብዩላህ ዩሱፍን ጨምሮ የሳቸው ልጅ። ከ12ቱ የተራቡ 12 ጎሳዎች አሉ። 12 ነቂበን በኒ እስራኤሎች ይባላሉ። ነብይ ታወቁ። በኒ እስራኤሎች በነብዩላህ ዩሱፍ ዘመን ወደ ግብጽ መጣው ነበር። ከዛም ለአመታት ኖሩ፣ ተራቡ፣ በጣም ብዙ ሆነው ነበር። ግፍና ጭቆና ሲበዛባቸው አላህ Subhanahu Wa Ta'ala ነብዩላህ ሙሳን ከወንድማቸው ሃሩን ጋር ነብይ አድርጎ ላከ። ፊርዓውንን መጡና ህዝቦቹ እንዲሰጥ ቢጠይቃቸው ፊርዓውን ፍቃደኛ ሊሆን አልቻለም። ብዙ ተአምራትን አሳዩት፣ አሁንም ሊቀበል ፍቃደኛ አይደለም። መጨረሻ ላይ እንደምታውቁት አላህ Subhanahu Wa Ta'ala ወንዝ ውስጥ እንዲሰጥ ማደረገው ፊርዓውንን። ከዛም ነብዩላህ ሙሳ አለይሂ ሰላም ህዝባቸውን ይዘው ወጡ ወደ ፍልስጤም መሬት ለመሄድ። ከዛም መሃል በረሃ ላይ እንዳሉ ታሁ ፍሰህራ በረሃው ላይ ጠፉ፣ መውጫው አቅጣጫ ጠፋቸው። ከዛም መጡና ትላልቆችን አማከሩ። ትላልቅ አባቶች ማማከር እዚህ ላይ ነው የሚጠቅመው። ነብዩላህ ሙሳ ጠየቁ፣ ለምንድን ነው የጠፋነው? መውጫው የት ነው አሉ። ከዛም እነዚህ አባቶች ቀደምት ነብያት የነገሯቸውን አስታወሱና عندنا نبوءات أننا لا نخرج من المصر إلا ومعنا جثة يوسف عليه السلام እኛ እኮ ነብያቶች የነገሩን አንድ ታሪክ አለ። በኒ እስራኤሎችን አንድ ነፃ የሚያወጣ ነብይ ይላካል። ያኔ ግን ሲወጡ የነብዩላህ ዩሱፍ عليه السلام ጀናዛ ይዘው ካልሆነ አይወጡም ይላል። ነው የሱን ጀናዛ ስላላዝነ ነው አሉ። ነብዩላህ ሙሳ ጠየቁ፣ ታዲያ የት ነው ያለ ጀናዛው? ማንም ሊያውቅ አልቻለም። ነገር ግን አንድ አባት መለሱ፣ አንዲት ሴት በእድሜ የገፋች አሮጊት ሴት ታውቀዋለች አሏቸው ለነብዩላህ ሙሳ አለይሂ ሰላም። ነብዩላህ ሙሳ አለይሂ ሰላም መጡና እችን ሴት አስጠሯት፣ አስቀመጡና የነብዩላህ ዩሱፍ ቀብሩ የት ነው አሏት። قالت لا أخبركم إلا بشرط እኔ አልነግራችሁም መስፈርት ክራይቴሪያ አለው አለች። መስፈርቱን ካሟላችሁ ነው። ነብዩላህ ሙሳ ሃቲ ማ عندك አምጪ ምንድነው አንቺ ጋር ያለው አሏት። قالت أن أكون معك في الجنة انظر الهمة كأنت جا جنة ጓደኛ ልሁን። ነብዩላህ ሙሳ ደነገጡ። እሳቸው አላህን ያናገሩ ነብይ ናቸው። ደረጃቸው ከትላልቅ ነብያቶች ጋር ነው። እቺ ሴት ተራ ሴት ናት። እንዴት ነው እነሱ ጋር ጀነት ላይ ጀነት እንኳን ብትገባ ዝቅ ካለ ደረጃ ነው።